የኔ ስም መሻ መሐመድ ነው። እድሜ 15 ዓመት። የስምንተኛ ክፍል የደረቅ ወይራ የመጀመሪያ ደረጃ ትምህርት ቤት ተማሪ ነኝ። እኔ ትምህርት ቤት መምጣት በጣም ነው የምወደው። ላሳካው የምፈልገው እቅድ የኢንጂነር ምኞት አለኝ እና ደግሞ ካደኩ በኋላ እንደ ኮንሰርን ድርጅት ሲኖረኝ በቃ ከኔ በላይ ዝቅ ያሉ ሰዎችን ለመርዳት። ወደ ትምህርት ቤት ለመምጣት የምቸገርበት ሁኔታ ነበር። ምክንያቱም ትምህርት ቤት እንዳጋጣሚ ቢመጣብኝ እና ደግሞ ቢሆንም ያው ብዙ የሞደስ እጥረት ስላለ እና ደግሞ ያው እንዳጋጣሚ ቢመጣ አቋርጠን ወደ ከትምህርት ቤት ወደ ቤት ለመሄድ እንጂ እዚህ መቀየሪያ ክላስ ስለሌለ መሳቀቅ ነበረ እና ደግሞ ያው ካለለን እዛው ቤት ልብስ አደረብን ለመቆየት እንጂ ወደ ትምህርት ቤት መጣን ለመማር ፍላጎት አልነበረም። እና መጠበቂያ ድጋፍ አግኝቼ አውቃለሁ። ምሳሌ ኮንሰርን፣ ሳሙና እንደገና ደግሞ ለሴቶች ደግሞ የተለያዩ የወር አበባ ላይ በምንሆንበት ሰዓት ሞደስ፣ ፓንት፣ የገላ ሳሙና፣ የልብስ ሳሙና ድጋፍ ተሰጥቶኛል። ይሄንን በመቀበል የተሰማኝ ትምህርቴን በደንብ እንድከታተል አድርጎኛል። ማለት ሞደሱን አሁን ቤት አቆርጦ ከመሄድ በዛች ምንይዘው በጀንደር ክበብ ተዘጋጀልን እዚሁ ቀይረን መማር ችያለሁኝ። እንደገና ደግሞ ለሞራሌም በቃ ሴትነት አለመረሳት ማለት ነው መከበር ነው። ዋሽ ክበብ አምኜ በመግባቴ ስለ ንጽህና አጠባበቅ በደንብ ማወቄና ከሌሎች ተማሪ የተለየ አድርጌ እንዳውቅ መሆኔ ደስ ብሎኛል።